ነበር። ነገር ግን ዛሬ እናቶቻችንን እያስለቀሰ ይገኛል ብሏል። ከፓትርያርኩ ጀምሮ ሁላችንም አመንነው ልጃችን ተባለ። አምነነው ገባን። ለካሱ ስራው አታላይ ኑሯል። ኢትዮጵያ 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 ሲል እውነት መስሎን ሁላችንም ተከተልነው። ዛሬ ሳትውሉ ሳታድሩ የኢትዮጵያ እናቶች እያለቀሱ ይጠብቋችኋል። የዳዊትን ልጅ መስሎ አቤሴሎምን መስሎ መጣባት ወደ ኢትዮጵያ። በአሁኑ ወቅት ኢትዮጵያውያን በዘር በሃይማኖት ተለያይተው ሊገዳደሉ ሳይሆን የመጣባቸውን ክፉ ስርዓት በጋራ የሚታገሉበት ነው የሚሉት ጳጳሱም የመንግስት ኃይሎችን በገዛ ህዝባቸው ላይ አትተኩሱ ሲሉ ይሰማሉ። ወገን ተወገን አለያየ፣ ጎሳ ከጎሳ አለያየ፣ አጣላ። ኢትዮጵያውያን እርስ በርሳቸው እንዲዋጉ አደረገ። ለዚህ ክፉ ሰይጣን ሰው የሚያገለግል ወታደር ሁሉ አመድ ትቢያ ይሁን። እሱን ለሚዋጉ አገር ለሚጠብቁ ድንበር ወገን ለሚከላከሉ ለነሱ እግዚአብሔር ኃይልን ይስጥ።